ሰይድ ወደ ጎንደር እየመጣው ነው ያለ ነው ማለት ነው። እኔ ወደ ጎንደር እየመጣው ነው ያለ ነው። እኔ ገና ጎንደር አልገባሁም ማለት ነው። ባህር ዳር ነኝ ያለሁት እና ወደ ጎንደር እየመጣ ነው። እስኪ አዩ እዛ ጋር ማለት ነው። ሲፈጠር ካሜራ ሳያስቀምጥ መናገር ይችላል እኮ በቃ ሊሄድ ነው ሂጅ ያለው አትላትም ወይስ ከጠፋህ እንዲፈልጉ ነው? እና እስኪ እኔ መናገር የምፈልገውም ነገር በዛውም አለ አብረን አስተያየት እንሰጥበታለን። ወደ ጎንደር ሊሄድ ነው ስላት አዩ በቃ የሆነ ሀገር የሚሄድ ነው ያስመሰለችው። የሆነ ሌላ ሀገር የሚሄድ ነው የመሰለችው። ኧረ በጭራሽ አይሆንም። ጎንደር አልሽ እንዴ? ጎንደር በጣም እንግዳ ተቀባይማ የሄደበት ያውቀዋል። ጎንደር ፍቅር የሆነች ሀገር ናት። ባህር ዳርም ብትይ በዛ ላይ ደግሞ ባህር ዳርና ጎንደር የቱሪስት ሀገር ነው፣ የታወቀ ነው። ማንም ነው የሚሄድበት። እንኳን ይቅርና ኢትዮጵያዊ የውጭ ዜጋ እንኳን የሚሄድበት ሀገር ነው። በጣም አካብድሽ ምናምን ነገር ፓስፖርት ጭራሽ ፓስፖርት ቢኖርሽ አብረን እንሄዳለን ይላል። ዳሬ ጭራሽ ምናምን ታያለሽ። እንዲህ ሲፈጠር እኛም አንፈልግሽም። የምር ግን ብትመጪ እንኳን ይቅርና የሀገሩ የማያውቅሽ ማለት ነው ቤተሰቦች ጋር መተሽ እኔ የሰይድ ሁለተኛ ሚስት ነኝ ብትይ ወላሂ በደንብ ነው የሚቀበሉሽ። ምክንያቱም እንደዚህ እነሱ እንደዚህ የውስጥ እንትን የለባቸውም። የውስጥ እንደዚህ በቃ እኔ እንጃ በጣም እኔ ሀገሬ ስለሆነ አይደለም ወላሂ በጣም ፍቅር ጎንደር በጣም ብዙ ሰው እንደዚህ በዚህ አጋጣሚ የምትፈሩ ሰዎች ካላችሁ ወላሂ ሄዳችሁ ሞክሩት። ጎንደር በጣም እንግዳ ተቀባይ፣ እንግዳ አክባሪ በቃ እኔ እንጃ እንደዚህ የትም በተለይ ገጠር አሁን ወደ ገጠሩ ብትሄዱ ሳያውቋችሁ ነው የሚያሳድሯችሁ። አርደው ነው የሚቀበሏችሁ። እግራችሁን አጥበው ነው የሚያሳድሯችሁ። ፍቅር የሆነ ሀገር ነው ያለው። አካበርሽው ማለት ነው። አታካብቹ ነይ። ግን እኔ እንደውም ከሰይድ አንቺ ብትመጪ በጣም ደስ ይለኛል። እውነት ይህን ሁሉ ነገር ራስቼ ራሱ እኔ በደንብ ጎንደርን አስጎብኝቼሽ ምን ብዬሽ ልክሻለሁ። እኔ አንቺን መጉዳት ራሱ ብፈልግ እዛው አዲስ አበባ ስመጣ እንገናኝ እንጂ ጎንደር ላይ ምንም ነገር እንኳን ህዝቡ እኔ ያሉ እኔ ክርስትና ብነሳ ልጆችን ባስነሳ ሰይድ ምን አገባው? እኔ አንድ የፈጠረኝ አምላክ ይፋረደኝ እንጂ ማንም ሊፈርደኝ ወላ ሰይድ ወላ ምን አገባው ሰይድ እንዴ? ከሰሳቸው እስኪ ከሰሰኝ እንልክ እንዳታስጁኝ ዋ ስነ ስርዓት ያዙ። ነይ መጀመሪያ እንደተናገርኩት ማለት ነው ወሬ እንዳልደጋግምባችሁ። በተረፈ ሰይድ ደግሞ የልብ ተሰማ ኮመንት ላይ ችግር የለውም ሲሉት እኔ ዋ እንዳትመጣ አዩም በእኔ ኃላፊነት ችግር የለውም ነይ። ሰይድ ግን እኔ ኃላፊነት ከን አልወስድም። እኔ የለሁበትም። እኔ ሰው ቀጥረሽ ምናምን ላልኩት እኔ ሰው አልቀጥርም። እኔ ሁለታችሁን የሆነ ነገር ባደርግ እዛው አዳማ መጥቼ ነው የፈለኩትን ማድረገው። ምንም አታመጡም ሁለታችሁም፣ አንቺም ሆነ አዩ ሰይድ ማለት ነው። እኔ ተንኮል ባስብ ኖሮ አየሽ እኔ ሰይድን እዛ የመን ጥየው ቤተሰቦቹ ጋር ሄድኩ። ተንኮል ባስብ ኖሮ ቤተሰቦቹ ጋር በሄድኩበት ሰዓት ራሱ አስባለሁ። ግን ቤተሰቦቹን የምናደርጉ በጣም ደግ ናቸው። እንዴት ተንከባከቡኝ። በቃ ተንከባክቡኝ በስነ ስርዓት። በቃ እኔ ስወጣ ራሱ ልጆቹን ስመው እንኳን አልጠገቧቸውም። ግን ይህንን ምንድነው ይሄ ዋናው ጭንቅላት ነው። እኔ ጭንቅላት የቆሸሸ ጭንቅላት የለኝም። እውነት ለመናገር ደግሞ አረብ ሀገር የቆየ ሰው በጣም ምስኪን ነው። ወላሂ ደግ ናቸው የአረብ ሀገር ልጆች ማለት ነው። በጣም የሰው ሀገር ያየ ሰው ብዙ ነገር ስለማይ ተንኮል የለበትም። ንጹህ ነው፣ ከሁሉ ነገር ንጹህ ነው። እንደዚህ ምናልባት ባፋችን እናወራለን ባፋችን እንጨዋለን እንጂ በቃ ስደትን የለመደ ስደትን የቀመሰ በጣም የዋህና ምስኪን ነው በጣም ማለት ነው። እና ስለዚህ አንቺ ጋር የመጣሁት እኔ ላይሽ ነው እንጂ ምንም አላደርግሽም። ወላሂ ምን አደርግሻለሁ? ምንም አላስብም ባንቺ ላይ ማለት ነው። በዛ ላይ አንቺ ምንም አላደርግሽም። እሱ ነው አንዲት እችን የምታክል በረኪና እዘሽ ካልጠጣው ብለሽ ያገባሽ አንቺ ነው። አሁን እኮ አንቺ ያሳዘንሽ ነው እኔ። ምክንያቱም እኔ ሰይድ ይሄን ያላገባው እንዳ አግብተሽ ቢሆን ኑሮ በሰላም ኑሮሽን ህይወትሽን ትኖሪያለሽ። ግን ሁለተኛ ህይወት ውስጥ ገብተሽ ያንቺ ህይወት ራሱ አሁን እኮ በቃ ምንም ደስ የሚል ነገር የለውም። እኔና ሰይድ በተጋባንበት አመት ማንም ነው የሚያውቀው ምን አይነት ላይፍ እንደነበረን ማለት ነው። እኔ ያንን ሳስብ በጣም ነው የምታሳዝኝ በጣም ማለት ነው። እኔ ላይፍ ኖር ያለው ከሰይድ ጋር ማለት ነው። የልጆች አባት ነው። ከዚህ በኋላ ያ ልጅነት አይመጣም። እንደገና ኑሬ የአስራ ቤቴን እድሜ ወደ ታች ሄጄ አልኖርም ብዬ ነው እንጂ እኔ ሰይድ ቢያገባ ሁለተኛ ሚስት አገባ በቃ ምናምን ብዬ መኖር እኮ እችላለሁ። ለምን ላይፍ ኖር ያለው አንቺን ሰይድ በጣም ነው የምታሳዝኝ። ባለፈው የፍጡሩ ላይ በቃ ሁሉ ጊዜ ሱመያን ይጣፍ ዲቃላ ልጅ ይዘክልልክ ይችላል። ለምን አልልም እንዴ? ግጥም አድርጌ ነው የምለው። እና ምን እስከምሞት ድረስ ያንተ ሚስጥር ጋር ልሞት ልፈልገ ነው እንዴ? መጀመሪያው ነው አንተ ለምን እንትን አልክ? እኔ እኮ ደግሞ
በቃ የሆነ ይሄ ራሱን ነፃ ለማድረግ የሚሞክረው ነገር የሰው በጣም አካበርከው የሌላ አካበርከው የማን ነፍስ ነው የሚጠፋው ያንተ ነፍስ ወይስ የባልየው በቃ ልጅቷ ባለትዳር ናት አለቅ የዚህን ያክል እንደዚህ አካበርከው ባልየው ባለትዳር ነው ሊገላት ይችላል መገደል አለባት ይግደላታ ወይ ደግሞ አግባት እንዴት ታገባታለህ ለነገሩ ለምን እንደማታገባት ታውቃለህ ከሱ ላይ ውሽማ ያዘች አንተም ስታገባ አንተ ላይ ውሽማ ትይዛለች ስለዚህ አታገባትም አንተ ስለዚህ ምንድነው ያለከ አማራጭ ባሌ እንዳይገለይ ዝም በልልኝ አለችክ ዝም አልክ በቃ በዚህ ዝም በማለት አንተ ተባበርካት ለዚህ ነው እዚህ መተክ የምታካብደው እዚህ መተክ የሰው ነፍስ ይጠፋል ምናምን የማን ነፍስ ነው የሚጠፋው ወንድ አይደለክ እንደ ወንድ የሚያቀው ያቀዋልና ተሎብዬ ዝብርቅ አረኩታ ወሬው መጀመሪያ የተነበርኩኝ አሁን የተነበርኩኝ በቃ ማለት አሁን ላስለቅሳችሁ አልፈልግምና ለማንኛውም የሞተባችሁንም አላህ በጀነተል ፊርደውስ ያድርግላችሁ ያሉትንም አላህ ጥላ ከለላ ሆኖ እናንተንም እነሱንም በሰላም በጤና ያገናኛችሁ ቤት እናት አባት በተለይ በጣም ከባድ ነው አላህ ይላያችሁ እናት አባት ያላችሁ ሰዎች በተለይ አረብ ሀገር ያላችሁ እናት አባት የትም በቃ ዓለም ላይ የምትገኙ ስደተኞች ማለት ነው እናት አባት ያላችሁ ድንገት እንደው በሆነ ነገር እናታችሁን አስቀይማችሁ ከሆነ በሆነ ነገር አባታችሁን አኮርፋችሁ ተናዳችሁበት ከሆነ ወላሂ ለአዚም ነው የምላችሁ ሞት አይቀርም ማን እንደሚቀድም አታቆሙ እኮ እኛም ልንሞት እንችላለን ግን አንተም ልትሞት ትችላለህ አንቺም ልትሞት ትችላለሽ ግን አላህ ክፉን ያርቅላችሁና ተሎ ደውላችሁ ጥፋተኛ አባታችን ጥፋተኛ ነው ብትሩ እንኳን አፉ በለን በሉት በቃ ነገ የሆነ ነገር ከቀደማችሁ በኋላ አታገኙትም በቃ ምንም ያይምሮ እስር ቤትና ያይምሮ ጸጸት በነገራችን ላይ አትወደቁ በጣም መጥፎ ነው የማትወጡት መቼም የማትረሱት መቼም ሊያስረሳችሁ ሊቀይ ጊዜ ቢተካ አመታትን ቢተካ የማትረሱት ነገርና የማትቀይሩት ነገር ቢኖር ያይምሮ ጸጸትና ቁጭት ነውና ቤተሰቦቻችሁ እናት አባታችሁን በተለይ በምንም አይነት ታምር እንዳትጣሉ በጭራ እንግዲህ ያው ሰይድም እንዳያችሁት ኢትዮጵያ ገባ ገና ቪዲዮን ሰርቼ ገና ኢትዮጵያ ገባው ሳልን ሳታጣራ ገና ኢትዮጵያ እውነት ገብቻለሁ እውነት አልገባው ኮሜንት ላይ ሳነብ እንኳን አልገባችም የሚል ብዙ ሰው ነበር እንዴ በዩቲዩብ የሚያቀኝ ሰው ሱመያ ውሸቷን ነው ካለ እንዴት አንተ ማወቅ ያቀታል ሰይዶ እንዴ ዝም ብለ ገና ቪዲዮን ከመልቀቀት ቢያንስ እንኳን እሺ አንተ አሁን ላይ በጣም ተረብሸክ ማስተዋል ካቃተ ቢያንስ የሚለቀው ቪዲዮ ላይ ሆነ ኮሜንት ግባና አንብብ እነሱ እንኳን ሱመያ አቃ ነው ነገ ከየመን አልወጣውም ትላለች እያላችሁ በጣም ጎበዞች ናችሁ ለምናገር ከሆነ በቃ በደንብ ነው ያወቃችሁኝ ማለት ነው በዚህ በመሰረው ቪዲዮ በደንብ ነው ያወቃችሁኝና ሰይድ አንተ ምንም በቃ ገና ኢትዮጵያ ነኝ ብዬ እኔ ከኩሽና ሳልወጣ አንተ ኢትዮጵያ ደርሰሃል እኔ በምን አይነት እንትን ራሱ እንደርክና ለማንኛውም እኔ አንተ ስታስበው ኢትዮጵያ ነኝ ለማንኛውም እኔ ሰይድ አሁን ኢትዮጵያ እዚህ ያልክ አትሯሯጥ እኔ አሁን የመን ያለውት አሁን ደግሞ ድጋሚ እንደገና ተመልሰ ወደ የመን መጣሃል የመላው ምን ቤት የለም መኪናን ሽጣሃል እንደገና ሰናም ብትሄድ ሆቴል ነው የምትኖረው አደንም ብትሄድ ሆቴል ነው የምትኖረው እኔ የመን ውስጥ ነው ያለውበትን አልተናገርኩም አሁን የት ብለህ ፈልገኝ እንደሆነ ራሱ ያውን እኔ ግራ ነው ሰውንም ግራ ታጋባ ቁጭ በሉና እዛ አንተ ካዩ ጋር ሆነ ከዛ ተጃጃ እኔ እናንተ ያየው ቪዲዮ ሰራለ እዚህ ቁጭ ብዬ ማለት ነው ምክንያቱም እኔ አሁን ላይ ሰይድ ስራ ስላረኩት በቃ እኔ እናንተን ያየው እኔ በቃ የስራ እንትን ሱቅ እንደ ሱቅ ከፈትኩኝ ማለት ነው በፊት እየተናደርኩበት ለስራ ብያል ነበር ተሰራ የነበረው ሰይድ ኢትዮጵያ እንደ በጣም በቃ እንጃ የሆነ አንዳንዴ ማውራት የማትፈልጉት ያለፋችሁበት ነገር ሊኖር ይችላል በጣም ደብሮኛል ድብርት ውስጥ ነበር ከመባል በላይ ነው ሰናው ላይ ያየኛ ይሶኛል አብሮ የነበሩ